ኢንግላንድ ሃሪኬን ስላላት ማለት ነው ወደ ቀጣዩ ዙር ማለፍ ችላለች። ሃሪኬንን እኔ ቃል የለኝም። በጣም ነው የምወደው። በጣም አንደርሬትድ ስለሆነ ነው የምወደው እና ደግሞ ባሎን ዶሩን ስጡት። በቃ እስማ ዲሞክራቲክ ኮንጎ 5-3-2 ቅርጽ ነው የነበራቸው ላይ ወረቀት ላይ ሳይሆን እንደባለፈው ማለት ነው ሜዳ ላይ ማለት ነው። እና ኢንግላንድን ፎርስ እያደረጓቸው ይሄ በተከላካይና በሚድፊልደሮቻቸው መሀል ርቀቱላ አልነበረም። በጣም ጠባብ ነበረ፣ ኮምፓክት ነበሩ እና ኢንግላንዶችን ፎርስ እያደረጓቸው ነበር በዋይድ ብቻ እንዲያጠቁ። ጁድ ቤሊንጋምም ሃሪኬንም ተከበዋል በኮንጎ ተከላካዮች ማለት ነው። እና በቃ አስገድዷቸዋል በዋይድ በኩል እንዲያጠቁ። ኢንግላንድ ቅድም ያየሁት ቁጥር በጣም የገረመኝ 38 ክሮሶችን ያደረገችው ግዴታ ወደ ቦክስ ክሮሶችን ለማድረግ ተገዳ ነበረ ማለት ነው። ያንን ሲከላከሉ ነበረ። ነገር ግን በትክክል ሃሪኬን ክሮስ የተደረገለትን ኳስ የሚገርም ፊኒሺንግ ገጭቶ አገባው። የመጀመሪያውን ጎል ተውት፣ ሁለተኛውን ጎል እንዴት ነው የሚችለው? በክርስቶስ እንደዚህ ጎል ነበር የግድ ማስቆጠር የነበረበት። ኢንግላንድ እንዳልኳችሁ 38 ክሮሶችን ለማድረግ ተገዳ ነበር። የዲሞክራቲክ ኮንጎ ዊንግ ባኮች ድሮፕ አድርገው ነበረ። በቃ በዋይድ በኩል ተተውላቸው ማለት ነው። መሀል ላይ ነበር በጣም ኦቨርሎድ አድርገው የነበረው ማለት ነው። ስሩ ፓስ ምናምን ማድረግ ከባድ ነበር። ላይክ ብታረግም በቃ አይደርስም ነበር እና የግድ ኢንግላንድ በቃ ክሮስ ስታረግ ነው አለችው ማለት ነው። 38 ክሮሶችን አድርጋለች ኢንግላንድ ወደ ቦክስ። ጁድ ቤሊንጋምንም እንግዲህ አለማድነቅ አይቻልም። እንግዲህ ስፔስ ለኬን በደንብ ስፔሶችን ሲፈጥርለት ነበር ወደ ዲፕ እየመጣ ማለት ነው። ልክ ምናውቀው አይነት የጁድ ቤሊንጋም ኳሊቲ አለ ከኳስ ውጭና ከኳስ ጋር ያለውን ኳሊቲ ያ በጣም ኢንግላንድን ጠቅሟል ማለት ነው። በዚህ ጨዋታ ሌላ አለማድነቅ የማንችለው አንቶኒ ጎርደን ነው። እሱም እንግዲህ በሚያረጋቸው ሩጫዎች በደንብ የዲሞክራቲክ ኮንጎ ዲፌንስ ስትሬች እያደረገው ነበር፣ በደንብ እየለጠጠው ነበር በሩጫውና በፔሱ ማለት ነው። እና አቻ የሆኑበትን ኳስ የተገኘችው እንደዛ ነች እንዳልኳችሁ። በቃ ክሮስ ነው ሲያደርጉ የነበረው። ያንን ደግሞ የሚጠቀም ሃሪኬን የሚባል ሰይጣን የሆነ አጥቂ ያለ ማለት ነው። እና የሚገርም ክሮስ ነው ያደረገለት ሃሪኬን፣ ነቀነቀው ማለት ነው አቻ የሆኑበትን ኳስ። እና አንቶኒ ጎርደንንም አለማድነቅ አይቻልም። ከዊንግ ባኮቻቸው ጀርባ እንግዲህ በቃ ዴንጀረስ የሆነ እንቅስቃሴ ሲያደርግ ነበር። ያ ነው የጠቀማቸው ማለት ነው። ጎሏም እንድትገኝ ደጋግሞ ሲያደርገው ስለነበር ማለት ነው። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያላለህ ነው ያለ አጨብጭብ! ኬን ምን አይነት የተሟላ አጥቂን አባቴ! በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች፣ እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይን ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው፣ ሰርቶ አዳሪ ነው፣ አርሶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው ማለት። እንደውም ስፔን ነው የሚከብደው፣ ምክንያቱም ስፔን እንደ ቡድን ነው የሚጫወተው። ገባር እንደ ክለብ ነው የሚጫወተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት ዲያር ኮንጎና ሃሪኬን ተጫውተው ሃሪኬን አሸነፈ። የዛሬውን ጨዋታ እሱ ነው የሚገልጸው ብዬ አስባለሁ። ገባር ይሄ ሰውዬ እርግጥ እነ ራይስ ምናምንም ጥሩ ነበሩ፣ ግን ጀስት ሃሪኬን ማንዬ ሁለተኛውን ጎል አይተዋል። በቃ ምን ልበል፣ ይሄ ሰውዬ በጣም ይችላል። እኔ ቆይ ለምንድን ነው የዘንድሮ የዓለም ዋንጫ እንዳለ መጨረሻው ኤንዲንጉ ማለት ነው ሀርት ብሬክ የሚሆነው? አሁን ዲያር ኮንጎ መውደቅ ይገባታል ማለት በዚህ መንገድ መውደቅ ይገባታል ወይ? ጃፓንን አይታችኋታል፣ እንደዛ ተጫውታ በመጨረሻ ማርቲኔሊ ጎል ተሸነፈች። ባለፈው ኮት ዲቫር ትላንት ተሸነፈች። እኔ መጨረሻው የሚያሳዝኑ ናቸው እና ዲያር ኮንጎ በቃ ታግለዋል። የአፍሪካ ሀገሮች ሲጀመር ማለት ነው በቃ ይሄ እስከ 90 ደቂቃ ኮንትሮል አድርጎ መጫወት ይከብዳቸዋል። ዲያር ኮንጎም ዛሬ ከ90 በጣም ሰታ ነበር ኳሱን። ሃሪኬን ደግሞ አገኘ አልማራት እና ሌላዋ ሀገር ደግሞ
ዲያር ኮንጎ ሆናለች የዓለም ዋንጫውን ተሰናብታ ሄደች። የአፍሪካ ሀገር አሁን 6 ምናምን ቀርተውናል አይደል? 1 2 3 4 5 6 6 ሀገራት ቀርተውናል። እንግዲህ በቃ በቀጠል ነው እና ራውንድ ኦፍ 16 ላይ ቀጣይ እንግሊዝ ሜክሲኮ የምትገጥም ይሆናል። ሜክሲኮ ታፍ ነች። ኢኳዶሩን የጣለችበት መንገድ ከባድ ነች። እኔ አባት እንዳልኳችሁ ነው። ሃሪ ኬን 12 ጎሎችን በዓለም ዋንጫው ላይ በማስቆጠር ከፔሌ ጋር ያለውን የዓለም ዋንጫ 12 ጎል መጋራት ችሏል ማለት ነው። ሌላው በቃ ይሄ በረኛ ማን ያረ ሳንቼዝን ጠላውት አንተ በረኛ እንዳለ ነው የሚቀልባቸው። ስንት ሴቭ እንዳደረገ ታውቃለህ? 7 ሴቮችን አርጓል። ዝም ብሎ ሴቭ ምናምን አይደል ይይዘዋል ነው ከላይ ሲቀልብ አይታል። ምን አይነት የሚመሳሰሉ ሄዲንጎችን አይምርም። ይችላል፣ ይሄ ይችላል። እና ቲቲን እመኑት እንግሊዝን ይዞት ሄደ። በቃ ስለ የሆነ አስቸጋሪ ሲቹዌሽን ውስጥ ሊገባ ይችላል፣ ይዞት ይወጣል በእርግጠኝነት ነው። ይሄ ሰውዬ ጸጉሩ የተበለጠው ዝም ብሎ አይደለም። ይቻባችሁ ጋይስ። ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪ ኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪ ኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና 2 ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል! ሁለተኛውን ጎል አይታችኋል አይደል? ኢንግላንዶች ክሬቲቪቲ ችግር አለባቸው፣ እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን፣ ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም፣ ወርልድ ካፕ ነው። ከሆነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከእናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጫወታችሁ ማስከፈት አይከብዳቸውም። ማን ሃሪ ኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ፣ ጎርደን 2 ገባና ማለት ነው 2 አሲስት ገብቷላ። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል፣ 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪዮ ኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ትችል ነበር አንተ ባለጌ። ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪ ኬን ገባና የፈጠነ ተቀለለባቸው። ማለት ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? ካፒቴን ጃክ ስፓሮ ሜዳ ውስጥ እያለ ምን ሊፈጠር ይችላል? ያራዳ ልጆች ማለት ነው። ሃሪ ኬን ካለ ጎል አለ። ያራዳ ልጅ ሬድ ሜዱን ይዘህ ምንም ሊመጣ አይችልም ማለት ነው። ያራዳ ልጆች ሞምፓሲ ሊያይዘው የሚችለው አንድ ሜዳ ውስጥ ያለው ተጫዋች ሃሪ ኬን ነበረ። ያም ተኮሰ። እሱ የተኮሰውን ኳስ ማን ሊመልስ ይችላል ነው ጥያቄ። ያራዳ ልጅ እኔ የቶማስ ቱዌል ቡድን ምንም ደስተኛ አላደረገኝ። ምንም ደስ የሚል ነገር አላየሁበትም። ራይት ባክ ከገባ በኋላ ትንሽ ይሻላል ነው እንጂ የሆነ ምንም ግራ ቀኝ የሆነ ቡድን ሆኖ ነው የተመለከትኩት። ያራዳ ልጅ ሃሪ ኬንም የግል ችሎታው ነው ያራዳ ልጅ፣ ሌላ ነገር የለውም ነው የምልህ። ጎልና ሃሪ ኬን እጅና ጓንት ናቸው፣ ምንም ሊለያዩ የሚችሉ አይደሉም። እንደውም ኮንጎዎች ማለት ነው ከረፍት ከገቡ በኋላ እስከ 70ኛው ደቂቃ በራሳቸው ኳስን እያባከኑ ስለነበረው ነው እንጂ ሁለተኛ ጎል ማስቆጠር ሁሉ ይችሉ ነበር ማለት ነው። በዚህም ሆነ በዛ ዋናው ማለፉ ነው። እንግሊዝ አልፋለች ማለት ነው። እስቲ ቀጣይ ምንን የምናየው ይሆናል፣ አብረን የምንመለከት ይሆናል ማለት ነው። እስቲ እናንተና ሀሳብ አስተያየት ዱብ አድርጉ። ሼር ኮፕሊንክ አይረሳ። ይመቻችሁ። ሃሪ ኬን ከሩኒ ይበልጣል። አመንክም አላመንክም እኔ ምን አገባኝ። ወይኔ ዶክተር ኮንጎ እንደዚህ 7 ደቂቃ መርተህ ትለጠፊያለሽ። አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ የረገጥኩበት አንተ ሳራ ይበቅልም ማለት ነው። በቃ እድሌ እንደ ከዘራ ተጣሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ብዬ አስማምቼ አስለጠለጥኳት በሚያሳዝን ሁናቴ። በቃ ምን ላደርግ እኔ ሀፍታይም ላይ በቃ ያን ቪዲዮ አየሁኝ። እኔ በዚህ በፊት ኮኖ ላይ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ? ምንድን ነው ኧረ ኬን አላህ ይስራህን ይስጥ። አንተ አለ ተቆንቁሎ ባል አልተባለም እንዴ? ምንድን ነው ጠንቋይ ወጋ ነው? ምንድን ነው ወጋ ነው? ጠንቋይ አይኔ በላ አንተ ነህ ሲጀመር